በቱርክ የፊልምና የቴሌቪዥን ኢንዱስትሪ ውስጥ በግልጽና በሚያምር የተወና ችሎታው የብዙዎችን ቀልብ የሳበው ማራኪ ተዋናይ ኤርደም ይልማዝ በተለይም በስንኩል ሕይወት በተሰኘው ተከታታይ ድራማ ላይ ባሳየው ድንቅ ብቃት በብዙዎች ዘንድ ተወዷል። ነገር ግን ከብርሃን መብራቶችና ከካሜራዎች ጀርባ ያለው የኤርደም እውነተኛ የፍቅር ሕይወትና የሀብት ጉዞ ምን ይመስላል? ዛሬ እዚህን ተወዳጅ ተዋናይ ያልተሰሙ ሚስጥሮች ይዘንላችሁ ቀርበናል። ቪዲዮውን ላይክ አድርገን እንጀምራለን። ኤርደም ይልማዝ የግል ህይወቱንና የፍቅር ግንኙነቶቹን ከሚዲያ እይታ እና ከወሬዎች ራቅ አድርጎ ማቆየት የሚመርጥ ጥበበኛ ነው። በስክሪን ላይ ከሚተውናቸው ተዋናዮች ጋር ያለው ድንቅ ኬሚስትሪ በተለይም በስንኩል ሕይወት ድራማ ላይ ከመልተም አክቸል ጋር የነበረው ቅርበት በተመልካቾች ዘንድ በእውነትም ፍቅረኞች የሆኑ የሚል ትልቅ ጥያቄና ግምት ፈጥሮ ነበር። ነገር ግን ኤርደም የግል ህይወቱን ሚስጥር አድርጎ መያዝን በመምረጡ እስካሁን ድረስ በይፋ ያወጀው ወይም የታወቀ የፍቅር ግንኙነት የለውም። ፍቅር ለሱ በስክሪን ላይ የሚገልጸው ድንቅ ስሜት እንጂ ለህዝብ ወሬ የሚቀርብ ነገር አይደለም። ኦገስት 14 1991 አውሮፓውያን አቆጣጠር ጀምሮ በትወናው ዓለም ውስጥ ራሱን ለማነጽ ባደረገው ያልተቋረጠ ጥረት ኤርደም ይልማዝ የራሱን ስኬት ማማ መገንባት ችሏል። በዲፕሎማውና በቲያትር ትምህርቱ የገነባው ሙያ ዛሬ የፋይናንስ ነፃነቱን አጎናጽፎታል። የኤርደም ይልማዝ የተጣራ ሀብት ኔት ወርዝ በግምት ከ1 ሚሊዮን እስከ 3 ሚሊዮን ዶላር እንደሚደርስ ይገመታል። ይህ ሀብት የመጣው ከተሳተፈባቸው ታዋቂ የቴሌቪዥን ተከታታይ ድራማዎች፣ ከፊልሞች እንዲሁም በተለያዩ የንግድ ማስታወቂያዎችና የሞዴሊንግ ስራዎች ነው። በትህትናውና በሙያ ፍቅሩ የታወቀው ኤርደም ይልማዝ የግል ህይወቱን ከድምቀት ራቅ አድርጎ ስራውን ብቻ በማስቀደም የብዙዎችን አክብሮት ያተረፈ እውነተኛ ጥበበኛ ነው። ቪዲዮን ከወዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ አድርጋችሁ የዚህ ድንቅ ቤተሰብ አባል ይሁኑ። በሌላ አዲስ ኮከብ እስከምንገናኝ ደህና ሁኑ።